ታሪካችን የሚጀምረው ዊል ስትሮንግሆልድ በተባለ የሁለተኛ ደረጃ ተማሪ ነው። ዊል ውጫሪ ገጽታው እንደማንኛውም ታዳጊ ቢመስልም በውስጡ ግን ዓለም ሊሸከመው የማይችለው ትልቅ ጫና አለበት። ለምን ቢባል ወላጆቹ ዘ ኮማንደር እና ጄት ስትሪም በመባል የሚታወቁት የዓለማችን ቁጥር አንድ ጀግኖች ናቸው። አባቱ የማይበገር የጡንቻ ጉልበት ያለው ሲሆን እናቱ ደግሞ በከፍተኛ ፍጥነት ሰማይን ሰንጥቃ የምትበር ጀግና ናት። ዊል በእነዚህ ሁለት ታላላቅ ተራራዎች መካከል ተወልዶ የእነሱን ፈለግ እንዲከተል መላው ዓለም ይጠበቀዋል። ነገር ግን ዊል አንድ ትልቅና አስፈሪ ምስጢር በልቡ ይዟል። በቤታቸው ውስጥ ማንም የማያውቀው ምስጢራዊ ክፍል አለ። ይህ ክፍል በታላላቅ የጀግንነት ድሎች፣ በጋዜጣ ቁርጥራጮችና በታሰሩ ጠላቶች ፎቶግራፎች የተሞላ ነው። አባቱ ዊልን ወደዚህ ክፍል ወስዶ ልጄ ሆይ አንተ የስትሮንግሆልድ ደም አለብህ፣ በቅርቡ ታላቅ ኃይል ታሳያለህ እያለ በኩራት ያወራለታል። ዊል ግን በዚህ ሰዓት ውስጡ ይረበሻል። አባቱ እንዲለማመድ የሚሰጠውን ግዙፍ የብረት ክብደት ለማንሳት ቢሞክርም ቅንጣት ያህል ሊያንቀሳቅሰው አልቻለም። ኃይል የለኝም ብሎ ለአባቱ መናገር ማለት የአባቱን ኩራትና ተስፋ እንደ መስታወት መስበር መሆኑ ስለሚገባው እውነቱን ደብቆ በውሸት ሳቅ መሸፈንን መርጧል። ዛሬ ለዊል እጅግ አስፈሪው ቀን ነው። ወደ ስካይ ሃይ ትምህርት ቤት የሚገባበት የመጀመሪያ ቀን። ሰማይ ላይ ወደሚገኘው የጀግኖች ማሰልጠኛ ከመሄዱ በፊት ከልጅነት ጓደኛው ላይላ ጋር አውቶቡስ ይጠባበቃሉ። ላይላ እሷትን የመቆጣጠር ልዩ ኃይል ቢኖራትም ለዊል ግን እውነተኛ ደጋፊዋ ናት። ዊል ኃይል እንደሌለኝ ትምህርት ቤት ውስጥ ቢታወቅስ እያለ ይጨነቃል። ላይላ ግን አይዞ ሁሉም ነገር በጊዜው ይሆናል እያለች ብታረጋጋውም የዊል ልብ ግን እንደ ከበሮ ትመታለች። በዚህ መሃል በትምህርት ቤቱ ታሪክ ታይቶ የማይታወቅ አስገራሚ አውቶቡስ ከሰማይ ይወርዳል። አውቶቡሱ ተራ መኪና አይደለም። ሹፌሩ ሮን ዊልሰን ይባላል። ሮን ራሱ ምንም አይነት ኃይል የሌለው ቢሆንም የጀግኖችን ልጆች ወደ ትምህርት ቤት በማድረስ ስራው ይኮራል። ተማሪዎቹ በሙሉ እንደገቡ አውቶቡሱ በከፍተኛ የፍጥነት መንገድ ላይ እየበረረ ሄዶ ድንገት ወደ ገደል ይወረወራል። ሁሉም ተማሪዎች በድንጋጤ ሲጮሁ አውቶቡሱ ክንፍ አውጥቶ ወደ ሰማይ መጥቀስ ይጀምራል። ደመናዎቹን ሰንጥቆ ሲሄዱ ሰማይ ላይ የተንሰፋፈፈውና እጅግ ዘመናዊው የስካይ ሃይ ካምፓስ በግርማ ሞገስ ይታያቸዋል። ይህ ትምህርት ቤት ለተራ ሰው የማይታይ ለጀግኖች ብቻ የተሰራ ድንቅ ዓለም ነው። ትምህርት ቤቱ እንደደረሱ ተማሪዎች በሙሉ ወደ ታላቁ አዳራሽ ይሰበሰባሉ። እዚህ ጋር ነው ትልቁ ፈተና የሚጀምረው። አሰልጣኝ ቡመር የተባለው መምህር እያንዳንዱን ተማሪ መድረክ ላይ ያወጣ ኃይላቸውን እንዲያሳዩ ያዛል። ኃይላቸው ጠቃሚና ጠንካራ የሆኑ ጀግና ሂሮ ተብሎ ሲመደቡ፣ ኃይላቸው ደካማ የሆነው ወይንም ምንም ኃይል የሌላቸው ደግሞ ረዳት ሳይድ ኪክ ተብሎ ይለያሉ። ይህ ሂደት ለዊል እጅግ አሳፋሪ እንደሚሆን ከወዲሁ መገመት ይቻላል። እያንዳንዱ ተማሪ መድረክ ላይ ወጥቶ እሳት ሲተፋ ሲበራና ድንቅ ነገር ሲያሳይ የዊል ተራ የቀረበ ሲመጣ ፍርሃቱ ይጨምራል። በመጨረሻም ዊል ስትሮንግሆልድ ተብሎ ተጠራ። አዳራሹ በሙሉ ዝም አለ። ምክንያቱም የታላላቅ ጀግኖች ልጅ በመሆኑ ሁሉም ድንቅ ነገር ይጠብቃሉ። ዊል መድረክ ላይ ወጥቶ ቆመ። አሰልጣኝ ቡመር ኃይልን አሳየኝ ብሎ ሲጮህበት ዊል ጡንቻውን አወጣ። ፊቱን እስኪጠላ ድረስ ቦከረ። ነገር ግን ምንም የተለየ ነገር ሊፈጠር አልቻለም። አሰልጣኝ ቡመር ደጋግሞ ቢጠይቀው ዊል ምንም ኃይል እንደሌለው ታወቀ። በዚህ ጊዜ መላው ትምህርት ቤት በሳቅ ተሞላ። የጀግናው ልጅ ኃይል የሌለው ተራ ሰው ሆኖ መገኘቱ ለሁሉም ትልቅ መሳለቂያ ሆነበት። አሰልጣኝ ቡመር ያለምንም ርህራሄ ሳይድ ኪክ ረዳት ብሎ ፈረደበት። ዊል አሁን ከታላላቅ ጀግኖች ተርታ ሳይሆን ዝቅተኛ ቦታ ላይ ከሚገኙትና ጀግኖችን ከሚያገለግሉ ተማሪዎች ጋር ተመደበ። እነዚህ ረዳቶች የራሳቸው ክፍል አላቸው። ዊል እዚህ ክፍል ውስጥ ማጂንታ፣ ኢታ እና ዛክ የተባሉ ጓደኞችን ያገኛል። እነዚህ ልጆች ያላቸው ኃይል በጣም ደካማ ነው። ዊል ወደ ቤት ሲመለስ አባቱ በጉጉት ይጠብቀው ነበር። ልጄ ሆይ ጀግና ተብለህ እንደተመደብክ እርግጠኛ ነኝ አይደል ብሎ ሲጠይቀው ዊል አዎ አባቴ ብሎ ዋሸ። አባቱ በደስታ ብዛት ዊልን አንስቶ አቀፈው። እንዲያውም ዊልን ወደ ምስጢራዊ ክፍል ወስዶ የድሮ ጠላቶቹን ጥጥቅ እያሳየው አንተም እንደኔ ታላቅ ትሆናለህ አለው። ዊል በዚህ ሰዓት የሚሰማው የጥፋተኝነት ስሜት እጅግ ከባድ ነበር። ውሸቱ እየጨመረ በሄደ ቁጥር እውነቱ ሲታወቅ የሚመጣው አደጋ በጭንቅላቱ ላይ እንደ ደመና ያንዣብብ ነበር። በትምህርት ቤቱ ውስጥ ዋረን ፒስ የተባለ ተማሪ አለ። ዋረን እጅግ አደገኛና በእሳት የመጫወት ኃይል ያለው ተማሪ ነው። የሚገርመው የዋረን አባት ዘ ኮማንደር የዊል አባት በቁጥጥር ስር ያዋለው ወንጀለኛ ነበር። በዚህም ምክንያት ዋረን ዊልን ባየው ቁጥር ደሙ ይፈላል። በትምህርት ቤቱ መተላለፊያ ላይ ሲገናኙ ዋረን አባትህ አባቴን አስሮብኛል፣ እኔ ደግሞ አንተን አጠፋሃለሁ በሚል ስሜት ያስፈራራዋል። ዊል ኃይል በሌለበት ሁኔታ እንዲህ አይነት ጠላት መኖሩ ሕይወቱን የበለጠ አደጋ ላይ ይጥለዋል። ላይላ የዊልን ስቃይ በቅርብ ሆና ትመለከታለች። ዊል እውነቱን ለወላጆችህ መናገር አለብህ፣ ውሸት የትም አያደርስህም
እያለች ትመክረዋለች። ነገር ግን ዊል አባቴ ጀግና ካልሆንኩ አይወደኝም ብሎ ስለሚፈራ ሊሰማት አልፈነደም። በዚህ መሃል በትምህርት ቤት ውስጥ አዳዲስ ጓደኞችና ተረቶች መፈጠራቸው ይቀጥላል። ዊል በሁለት ዓላማት መካከል ተቀርቅሮ ሳለ በቅርቡ በትምህርት ቤቱ ካፌ ውስጥ የሚፈጠረው ትልቅ ግጭት ሕይወቱን ለዘላለም እንደሚቀይረው ገና አላወቀም ነበር። ዊልና ጓደኞቹ አሁን ሳይድኪክ 101 በተባለው ክፍል ውስጥ ጀግኖችን እንዴት ማገልገል እንዳለባቸው እየተማሩ ነው። መምህሩ ሚስተር ቦይ ራሱ የቀድሞ የዊል አባት ረዳት የነበረ ሲሆን ተማሪዎቹን ጀግናው ሲጠራችሁ ሁልጊዜ ዝግጁ መሆን አለባችሁ እያለ ያሰልጥናቸዋል። ዊል በዚህ ክፍል ውስጥ ሆኖ በራሱ ላይ ያዝን ነው። ምክንያቱም እሱ መሆን የፈለገው አባቱ የሚኮራበት ጀግና እንጂ የአንድ ጀግና ቦርሳ ተሸካሚ አልነበረም። በዚህ ሰዓት ነው ዊል የረዳትነት ሕይወት ምን ያህል ከባድና አድካሚ እንደሆነ በተግባር መረዳት ጀመረው። በትምህርት ቤቱ ውስጥ ግልጽ የሆነ የመደብ ልዩነት አለ። አንድ ቀን በትምህርት ቤቱ ካፌ ውስጥ ሁሉም ተማሪዎች ምሳ እየበሉ ሳለ ታላቅ ግጭት ይፈጠራል። ዋረን ፒስ በዊል ላይ ያለውን ቂም ለመውጣት አጋጣሚውን ያገኛል። ዋረን አባቴን ለምን አስተረው በሚል ንዴት እጆቹን ወደ እሳትነት ይቀይራቸዋል። ካፌው በሙሉ በፍርሃት ይናወጣል። ዋረን የእሳት ቋሶችን ወደ ዊል መወርወር ይጀምራል። ዊል ራሱን ለመከላከል ከጠረጴዛው ጀርባ ይደበቃል። ነገር ግን ዋረን አያቆምም። ዊል በሞትና በሕይወት መካከል ሆኖ የሚረዳው አካል አጥቶ በፍርሃት ይዋጣል። ዋረን የመጨረሻውንና ትልቁን የእሳት ቃት ሊሰነዝርበት ሲል በዊል ውስጥ ያልታሰበ ነገር ይከሰታል። በድንገት በሰውነቱ ውስጥ ትልቅ ጉልበት ሲፈስ ይታወቀዋል። ዋረን የወረወረበትን ግዙፍ ጠረጴዛ ዊል በአንድ እጁ አየር ላይ ይይዘዋል። ሁሉም ተማሪዎች በአግርሞት ዝም አሉ። ዊል ራሱ በገዛ እጁ ጥንካሬ ይገረማል። አባቱ ዘ ኮማንደር ያለው አይነት የማይበገር የጡንቻ ጉልበት ሱፐር ስትሬንግዝ አሁን በዊል ውስጥ ነግቷል። ዊል ግዙፉን ጠረጴዛ መልሶ በመወርወር ዋረን መከላከል ጀምራል። ይህንን ትዕይንት የተመለከተው አሰልጣኝ ቡመር ወዲያውኑ ወደ ካፌው በመግባት ዊል ስትሮንግሆልድ አሁን እውነተኛ ጀግና መሆንን አረጋግጠሃል ይላል። ዊል በአንድ ጀንበር ከረዳትነት ወደ ጀግንነት ማዕረግ ይሸጋገራል። ዊል አሁን ከረዳቶቹ ክፍል ወጥቶ ወደ ጀግኖች ክፍል እንዲገባ ይደረጋል። እዚህ ክፍል ውስጥ ያሉ ተማሪዎች በሙሉ ዊልን በአክብሮት መቀበል ይጀምራሉ። የትምህርት ቤቱ ኮከብ ሆኗል። ግዌንም ወደ ዊል በመቅረብ አንተ ልዩ ነህ፣ ከኛ ጋር መሆን አለብህ እያለች ታባብለዋለች። ዊል በደረሰበት ዝና ሰክሮ ለረጅም ጊዜ አብሮት የነበሩትና በችግሩ ጊዜ ያልራቁትን የረዳት ጓደኞቹንና ላይላን ቀስ በቀስ መርሳት ይጀምራል። ዊል ወደ ቤት ሲመለስ አባቱ ኃይል ማግኘቱን ሰምቶ ከደስታው ብዛት የተነሳ ዊልን አንስቶ ያሽከረክረዋል። ልጄ ሆይ አሁን እውነተኛ ስትሮንግሆልድ ሆንክ እያለ ያሞካሸዋል። በትምህርት ቤቱ ታሪክ ውስጥ ሮያል ፔን የተባለች እጅግ አደገኛ ጠላት ነበረች። በዊል አባት የተሸነፈች ብትመስልም በትምህርት ቤቱ ውስጥ ግን አሁንም ስሟ ይነሳል። ግዌን ለዊል ስለዚህ ጠላት ታሪኮችን እያወራች ወደ ምስጢራዊ የቤታቸው ክፍል እንድትገባ እንዲፈቅድላት ታደርገዋለች። ዊል ግዌንን ስለሚያምናት አባቱ እንዳይነካ የከለከለውን ምስጢራዊ ክፍል እንድታይ ይፈቅድላታል።